አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ሰላም ናችሁ? ደህና ናችሁ? አይን ያለው አልሐምዱሊላህ ደህና ነኝ። እናንተስ እንዴት ናችሁ? ዛሬ ቀለል ያለ ራስ ላሳያችሁ። ይሄ ዶሮ ነው፣ በጃጅ ዶሮ ማለት ነው። የተቆራረጠ በትናንሹ፣ በጣም ትናንሽ አይደለም፣ በጣም ትላልቅ አይደለም፣ መካከለኛ ማለት ነው። ትንሽ ዘይት አድርጌ እንደዚህ አምሰዋለሁ፣ ውሃው ምጥጥ እስከሚል ድረስ ማለት ነው። ከዛ ውሃው ምጥጥ ካለ በኋላ እንደዚህ ብሎ ከዛ ውሃው ምጥጥ ሲል ከዛ ሽንኩርት አስገባለሁ። ከዛ ሽንኩርቱ የተወሰነ ሲበስል ደግሞ ፍልፍል ሮሚ አስገባለሁ፣ የፈረንጅ ቃሪያ ማለት ነው። እሱን አስገባለሁ። ከዛ ቀጥዬ ማለት ነው ትንሽዬ ሶያና የበቀሎ ዱቄት ነሻ ማለት ነው። እሱ ትንሽ በትንሽዬ በጫፏ ማለት ነው፣ በመላጊያ ጫፍ። ከዛ እሱን በጥብጬ በውሃ ከላይ ያደርግበታለሁ። ቅመም ደግሞ ያው ቅመም የምታደርጉት ፊልፊል አስዋት፣ ትንሽዬ ኩዝባራ ታደርጉበታላችሁ። ያላችሁን ቅመም፣ ደስ ያላችሁን ቅመም ከዛ ቀጥሎ ማለት ነው ታደርጉበታላችሁ። ከዛ እንደዛ ታደርጉበታላችሁ። ለማንኛውም እየሰራው ማለት ነው ታውታላችሁ፣ አሳያችኋለሁ። እንደዚህ ውሃው ምጥጥ ይላል ዶሮ። ከዛ ሽንኩርት እንደምትፈልጉ ብዙም ሳይበዛባችሁ፣ ብዙም ሳይበዛ። ይሄን ደግሞ እንደዚህ አምስት እናደርገዋለን፣ የተወሰነ ማለት ነው። እንደዚህ ከሆነ በኋላ ማለት ነው እንደዚህ የተወሰነ እንትን ካለ በኋላ ከዛ እኔ ያደረኩት ማጂ ፓውደሩን ኩዝባራና ትንሽዬ ፍልፍል አስዋት አድርጌያለሁ። ጣይ ለማንኛውም አንደኛ በአንድ እጄ እየሰራው በአንድ እጄ እየቀረጽኩ ነው። በዛ ላይ ደግሞ ማለት ነው ለቀረጻ ራሱ አዲስ ነኝና ቀስ እያልኩ እየለመድኩ በደንብ አሳያችኋለሁ። ለጊዜው ግን ያው እንደዚህ ነው። ጠይብ እንደዛ አደርጋለሁ። ከዛም እንደዚህ ከሆነ በኋላ ምን አስገባለሁ መሰላችሁ? ፍልፍል ሮሚ፣ የፈረንጁ ቃሪያ ማለት ነው። ይሄ የማያቃጥለው። ከዛ እንደዚህ አብሮ ማቀላቀል ማለት ነው። የተወሰነ 5 ደቂቃ 4 ደቂቃ ማለት ነው። ከዛ እንደዚህ ታረጋላችሁ። አሁን ትንሽዬ ነሻ እንደዚህ ማለት ነው፣ በትንሽ መላጊያ። ከዛ ሶስ እንስራ ከላይ የሚደረግ አብሮ። ከዛ እንደዚህ ታደርጉና ትንሽዬ ሳይበዛ ማለት ነው። ለሚወድ ሰው ጨመር ማድረግ ይቻላል ሶስ። እንደዚህ ታደርጋላችሁ። ከዛም ትንሽዬ ውሃ ሳይበዛ ማለት ነው። ከዛ እንደዚህ ታቀላቅሉታላችሁ። ጨው እንዳትረሱ። ከዛ እንደዚህ ከሆነ በኋላ ይሄንን ማለት ነው ሶሱን ከላይ ነው የምታደርጉት። ቆይ አሳያችኋለሁ። ላቀላቀልና መለሳለሁ። እንደዚህ ነው የሚሆነው። ከለሩ እንደዚህ ነው የሚለው። ጣዕሙ ራሱ በጣም ነው የሚጣፍጠው። እንደገና ደግሞ ማለት ነው ያው እዚህ ጋር ስታዩት በካሜራው መሰለኝ ብዙ እንትን ላይ ይችላል። ስታዩት ራሱ ከለሩ በጣም ነው የሚያምረው። ከዛም አሳያችኋለሁ። አሁን ደግሞ ማለት ነው ቲማቲም ቆራርጫለሁ። ከስ ነው። ይሄ ደግሞ ጣሂና ነው። ጣሂናን ትንሽ ኪያር ያደረኩበት። ጣሂና ብቻውን ማድረግ ይቻላል።
ለብቻው ደግሞ ማዮኔዝ እና ካቻፕ ራሱ አቀላቅሎ ማድረግ ይቻላል። ከዛ ዳቦ ሳሙሌ ማለት ነው። ከዛ ውስጥ እናስገባለን። አሁን ምን እንዳደረኩ ልንገራችሁ። መጀመሪያ ቲማቲም አረኩ፣ ከዛ ዶሮውን አስገባው፣ ከዛም ደግሞ ጥሕንያውን አረኩበት፣ ከዛ ከሳ አደረኩበት ማለት ነው። እንደዚህ መጨረሻው ይሄን ይመስላል። ድንቹን ማለት ነው በእንትን ነው የጠበስኩት፣ በማይክሮዌቭ ቤት ውስጥ ነው የሰራሁት እና መጨረሻ ይሄን ይመስላል። ውዶቼ ስሩና ሞክሩት። ባይ ቻው።